አብሬሽ ላደር ፈልጋለሁ። ኦኬ ትችላለህ። ጎበዝ አይ ዶንት ኖ ግን ይችላል መስለም ነና በጣም አስቀየምሽ እንደምችል ታውቂያለሽ። እኔ ኦኬ እኔ አስቀየምሃለሁ። በቃ አንጨቃጨቅ። አሁን ቁሚልን። ቁምልህ እንዴት ብዬ ቁሚልኛ። እንዴ ስራሽ ይሄን ብላሽ ብዳታም ነገር ፊትሽማ ሚሚ ስብሃቱን ይመስላል። ማናት ሚሚ ስብሃቱ? ኧረ ይሄ ሰዎች የምታመሳስለኝ አላውቃቸውም። ሚሚ ስብሃቱ ማለት ማናት? ሳሚ 90.7 ሬዲዮ ባለቤት በድሮ በኢህአዴግ ጊዜ ሚሚ ስብሃቱን አታውቂያትም? ኖፕ ሶሪ አልኖርሽም ማለት ነው። ሀገር ውስጥ ያኔ አልኖርኩም። ብዙ አልኖርኩም። ሚኖር ያለው ግን ብዙ አልኖርኩም። በጣም ባለስልጣን ናት። ግን እንደዚሁ ጸጉርሽ ምናምን ደስ ይላል። ሚሚ ስብሃቱ ኖፕ ሜቢ ቪዲዮዋን ካየሁ አውቃት ይሆናል። እና ልጅሽ አብራሽ ነው የምትኖረው አሁን? ነው 18 ዓመት በጣም ትልቅ ነው። ራሴ ነኝ ሆም ስኩል ያረኳት። አሁን ኦልሞስት ዩኒቨርሲቲ ልትገባ ነው። አይ ደስ ይላል፣ በጣም ደስ ይላል። ግን አሁን ብሪቲሽ ነሽ? ያ ጥሩ። ላጥፋለ ቪዲዮዬን፣ ምክንያቱም አያታጥፊው። አይ ደስ ሰዎች አይናቸው እንደ ብራይት እንዳልሆንባቸው። አረ በጣም አሪፍ ላይ ነሽ። አብሪ የምር ገና ነሽ። አብሪ እስኪ ሌላስ ቪዲዮዎች ምንም እኔ እንትን ትዳር አገናኛለሁ። እንዳንቺ አይነት ሰው ሲመጣ ደግሞ ራሴ ለማግባት እጣጣራለሁ። አረ መስማ አቦት መንፈስ ቅዱስ አንተ ተው ቀልድህን ተው። የምን ትዳር ነው እኮ? አይ እንደዛ እንትን እኩያሞች ነን። እኔ አሁን 39 ዓመቴ ነው። ቀን ጨሬ ነው የተመጣጠነ ምግብ ስለማልበላ። ኧረ እንዳትገለኝ፣ ሳንጋባ እንዳትሞችብኝ። ቀን ጨሬ ነኝ። ምን ልትሰራ ነው እኔን የምታገባኝ? ዘማ በላቸው ታኩር። አንዴ ቁም ነገር አሁን ሪል ነው ማወራው። ማርያምን የምሬ ነው። ይሄንን ወደ ቀልድ የቀየረው ማለት ነው። እናቴ ትሙት ራሱ ላይ ወስኖ የቀየረው። እሺ አሁንም አተ አልቃ እንዳገባ እያወሩ አላልኩም እንዴ? ዴንጀር ፊት ስማኝ። አሁን ንገራት። ዴንጀር ፊት ዴንጀር ነው ያልከው? እባካችሁ እናንተ አታቀሳስሩኝ። ዴንጀር ነው ያልከው እኔ ስላልገባኝ ነው። ዴንጀር ማለት በእንግሊዝኛ አደጋ ማለት ነው በላቸው። አደጋ አንዴ ታኩር ላውራ፣ ማርያምን ላውራ። ከላይ ትእዛዝ ስለተነገረኝ አንዴ ተናገር ስለተባልኩ ዝም በል። ምን ማለት ነው? እስቲፎ እሺ ንገረኝ። ተው ስማው በቃ በላቸው እስኪ የሚለውን እንስማና ወደ ከዚህ ትሪ እንዳልል በእናትህ አንዴ አዳምጠኝ። በእናትህ በለው። ቆይ አንዴ ቤት ትሪ ነው እንዴ? ላውራ ስሙኝ። እሺ ማርያምን ቁም። ራቼንም ረጅም ዓመት ቲክቶክ ላይ አውቀዋለሁ። ታኩሬንም ያው ረጅም ዓመት አውቀዋለሁ። ፈጣሪ ብሎ በአንድ ምስኪን በግ ህይወት ተቀይሮ ማየት ራሱ በጣም ደስ ይላል። የምሬ ነው። አንዴ በክፋት አለ በጣም ደስ ይላል። የጫካ ጸሎት በላቸው ራሱ እያያችሁት ነው። በረከት ጣለው እዚህ እና አሁን የምነግራችሁ ማለት ነው። ለምን ሁለታችን ብቻ? ራቼሳ አንተሳ? ለምን የሁለታችንስ ማንነት ይደበቃል? ኖ እኛ ጋር የተለፋ ነው። አሁን ራቼ ሱፍ አድርጎ ባንክ አካውንት አልነበር እንደሚያስከፍተው? ለምን የሱን ስተንተር ደግሞ በዚህ ላይ ጠባይ፣ ደግሞ በዚህ ላይ ውበት፣ ደግሞ በዚህ ላይ ምን ሆነን ፍቅረኛ ያስኩ። ስሟ ማን? ቤተልሔም ትባላለች። ምን ነው ባይገርመኝ ፍቅረኛ ስሟ ቤተልሔም ነው። ያንተ ነው ሰፈሯ? እዚህ እኮ እየፈጨ ነው የሚባለው። የኔም ወደዛ ነው ሰፈሯ። ቤቱ ጋር ነው። የኔ ትንሽ ወረድ ብሏል። ይሄ ጠጅ ቤቱ ጋር
የነም ትማረው እዚህ ወረዳ 13 ጉዱናና አገላታለሁ። ከዚህ ሀገር ግን ከወጣሁ 18ቱን ብሔር ነው ማለት 18 ብሔር ግን ምንድን ነው? ጉራጌ ጉራጌ እኮ ለየ እኮ ነው። አታውቅም? ቢያንተ ጉራጌ እኮ ለየ እኮ ነው። እግዚአብሔር ወለየ ነው። አንተ እኔ ጉራጌና በእናቴ ወለየ ነኝ። ስለዚህ ጥቅል በቃ አንቺ ጉራጌ እኮ ባረኩ። ደብረ ብርሃን ምንድን ነው? በእናቴ ደብረ ብርሃን ሸዋ ነው። ደብረ ብርሃን ምንድን ነው? ይህን ዘር ራሱ አላውቅም። ይገርማችኋል። እግዚአብሔር ያሳያችሁ። ባለፈው እኮ ሳይ አንዳርጋለች አንድ ኤርትራኛ አታውቅም። ዲቻ ናት። ከወላይታ ሶዶ ነው የመጣችው። የምታገኘው ስትተሙት ኤርትራ ምናምን ቅጥ ያለው ጽብቅቲ ትላለች። አንድ እኮ ኤርትራኛ አችልም። የኤርትራ ጊፍተር መ ከዚህ ሀገር ልውጣ ብቻ 80ውን ብሔር ነው የምሞክረው። 80ውን ብሔር አንድ ቀን ጉራጌ፣ አንድ ቀን አማራ፣ የአማራ ስነ ልቦና ካለ ሁሉንም ብሔር ትወክላለህ። የአማራ ደም ካለብህና የአማራ ስነ ልቦና ካለብህ ሁሉንም ብሔር ትወክላለህ። አሁን 2 ለ2 እንለጣለጥ ወይስ ምንድን ነው ጉዳዩ? እንለጣለት፣ ችግር የለም። ግን ቅድስት አዝናለች፣ አኩርፋለች። ምን ነው ሲዊ ደህና ነሽ? አይደብርሽ? ሲዊ ወይ ጆከር ለምን አዝናለሽ? በቃ የሆነ ጊዜ ላይ ነው በጠፋሁበት ጊዜ ላይ ሪከርድሽን አይ ነበር። ወንዶችን አስገነበርሻቸው፣ በዛ ጠፋሻል። አልጠፋውም አለው። ከስራዬ ጋር ብዙም ቲክቶክ እየተመቻቸልኝ አይደለም። ለዛ እኮ ነው። አሁን ግን አለ ፎሎ ላድርግሽ ለአንዳንድ እንትተው ጆከር ራሱ ጠፍቶ ነው የመጣው እኮ። የት ጠፍተህ ነው ጆከር? እሱ ጠፍቷል በጣም። ኧረ እኔ አለሁ እኮ ከተመለስኩ እኮ 6 ወር ሊሆነኝ። እኔ እናንተ አንተ ቀንሳለህ። አሁን እኔ ቀንሻለሁ። ምን እንደቀነስኩ ታውቃለህ? የሆነ ቂጣ የሽንት ቤቱን ጭዌ ያውቁታል። እባክህ ነው እኔ በጣም ፍቅር ይዞኝ ነበረ ዩኒቨርሲቲ ፈርስት ይር ላይ። እሺ እንዴት እንደማፈቅራት በኢየሱስ። ከዛ እሷ ተማሪ ነበረች፣ ሃይስኩል ተማሪ ነበረች እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው። ገባ አቅፌ ሳልጠግብ ነው እቤት ምናምን ብላ የምትሄደው። ከዛ የሆነ ጊዜ ሆዴን በጣም ታመሜ ምናምን ነገር እቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለች። ሆዴን ይልኝ ታምሜያለሁ። ሸርተት ይልኝ የወንድሜ ልብስ የወንድሜ ሱሪ ገጭ አድርጌ ቲሸርትን አለብሼ መገናኛ በታክሲ መገናኛ አገኘኋት። ደስ አለኝ ምናምን ነገር። ከዛ ላይ በጣም ትዝ ይለኛል። ቤቱ ራሱ ካፌ ቤት ነው ምናምን ነገር ገባ ምናምን ነገር። ከዛ እሷን ኢምፕረስ ለማድረግ ፈለጌ ሚልክ ሼክ አልኩ። ምን አልኳት? ሚልክ ሼክ ይባላል። እሷን ኢምፕረስ ለማድረግ እኮ ነው። 2 ሚልክ ሼክ ተባለ። ጠጭ አልኩኝ። እኔም ጠጣሁ፣ እሷም ጠጣች። ሆዴ ታሟል ነው። ከዛ በኋላ በቃ የፍቅሬን አወራሁ ምን አልኩ ምናምን ነገር ተለያየን ምናምን ነገር። እኔ እሷን ኢምፕረስ ለማድረግ ብዬ መሀል ላይ ዲፕረስ ብሮ ከመገናኛ ሰፈሬ አማኑኤል ትታን ነው። ከመገናኛ ፒያሳ ደረስኩ በታክሲ። እንዲህ ብሏል። ይከብዳል ደግሞ ሸርት ዲዘር ደግሞ እኔ አሁን መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምን ማለት ነው? አይዞ ነው የምልህ። አይዞ እረዳሃለሁ ነው። ይከብዳል። እመቤቴን ነው የምልህ። ወይ እጠብቀዋለሁ የሆነ ነገር እንዲያደርገው። ከዛ በኋላ ፒያሳ ደረስኩልህ። ፒያሳ ደርሼልህ በታክሲ ነው እንግዲህ ፒያሳ ደርሼ ፒያሳ ጋር ምን አገኘህ? ፐብሊክ ሽንት ቤት አገኘህ። ክፍት እስካሁን አይኔ ላይ ያለ ክፍት። ከዛ ምን አልኩኝ መሰለህ? ኧረ እኔማ ፐብሊክ ሽንት ቤት እንዴት! አዎ የንቀት ደርሻለሁ። በቃ አብነት ከአብነት ኮካ በቃ ሰፈር ደረስኩኝ አልኩኝና አብነት ታክሲ ገብቼ ይርኩልኝ ኮካ ደረስኩ። ኮካና የኔ ቤት የአንድ ታክሲ ጉዳይ ነው ብሮ፣ የአንድ ታክሲ ጉዳይ። ኮካ ጋር ስደርስ ላቤና እምባዬ እዚህ ይገናኛሉ። ልፈነዳ የተሰር ሰፈር። ከዛ እንደምንም ጥርሴና ክሱ ሽንት ቤት እንትን ገባው፣ ታክሲ ውስጥ ገባው ለመሄድ። ታክሲ ውስጥ ገብቼ እኛ ደግሞ ሰፈር ጉድጓድ
የተቀመጥኩት ደግሞ ማለት ነው ጫፍ ላይ ነው ጫፍ ላይ እቺ ባትሪዋ ላይ እቺ ወንበሯ ልቻ ሶስተኛ ተደረበ። እቺ ወንበሯ ይሄ ወንበር ሲሆን ጣውላ ያለበት ወንበር ጫፍ ላይ ቁጭ ያልኩት። ከዛ መኪናው ገና እንደጀመረ ገና ሲሄድ ጓሲዳ ወራጅ እንዳትበላሽ ወራጅ ገና እንደተጀመረ እኮ ነው። ከዛ የአንድ ብር ከ50 ታክሲ 5 ብር ሰጥቼ መልስ ሲለኝ አልኩኝ ከዛ ለማውራት አሁን እግዚአብሔር ነው ማለት በዛ ሰዓት እነቋ ካወራው ወይን ነው። ከዛ ለመያዝ አልሞከርክም? ይኸውልህ ይዞት እንደዚህ ያለ ግን እንደዚህ ያለ በእጅ ነው ነገሩ እኮ ይገባቸዋል። ቆንጥጫዋለሁ እኮ መሰረቱን እኮ